በዚህ ዓለም አብዛኞቹ ላፕቶፖች የሚበላሹት የሲስተም ችግር ወይም የሶፍትዌር ችግር ኖሮባቸው ሳይሆን በራሳችን አጠቃቀም ነው። አዎ ሳታስተውሉትም ቢሆን በራሳችሁ አጠቃቀም ላፕቶፓችሁ ቀን ከቀን እየሞተ ነው። እነዚህም የላፕቶፕ ውድቀቶች የሚፈጠሩት ማድረግ ያለብን ነገሮችን ባለማድረጋችንና ማድረግ የሌለብን ነገሮችን በማድረጋችን ነው። እናም በዚህ ቪዲዮ ላፕቶፓችሁ ስትጠቀሙ ማድረግ ያለባችሁ ነገሮችና ማድረግ የሌለባችሁ ነገሮችን ይዤላችሁ መጥቻለሁ። የእናንተን ስህተት እዚህ ቪዲዮ ውስጥ ሊኖር ስለሚችል ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰላም ለማታውቁኝ አማን እባላለሁ። በዚህ ዩቲዩብ ቻናል ጠቃሚ የቴክኖሎጂና የትምህርት ኢንፎርሜሽኖችን ለእናንተ እያደረስኩ እገኛለሁ። ጠቃሚ የቴክኖሎጂ ቲፖችን ለማግኘት ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ተቀላቀሉን። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ እናልፋለን። Okay, let's go. ስለዚህም በቅድሚያ የምናያቸው ላፕቶፓችሁን ስትጠቀሙ ማድረግ ያለባችሁ ነገሮችን ነው። የመጀመሪያው ላፕቶፓችሁን ስትጠቀሙ ማድረግ ያለባችሁ ነገር ቢኖር ላፕቶፓችሁን ጠንካራ ፍላት ሰርፌስ ላይ መጠቀም ነው። እነዚህም ጠፍጣፋና ፍላት ሰርፌሶች እንደ ምሳሌ ብንወስድ ጠረጴዛዎች ሊሆኑ ይችላሉ፣ ዴስኮች፣ ቴብሎች ላይ ታስቀምጡ ተመራጭ ነው። ይህም ወደ ላፕቶፓችሁ የሚገባውን አየር በመጨመር ላፕቶፓችሁን ያቀዘቅዘዋል ማለት ነው። ይህም ላፕቶፓችሁን ለረጅም ጊዜ እንድትጠቀሙ ያግዛችኋል። ሌላውና ሁለተኛው ላፕቶፓችሁ ስትጠቀሙ ማድረግ ካለባችሁ ነገሮች መካከል ኩሊንግ ፓዶችንና ፒሲ ስታንዶችን መጠቀም ነው። ይህም ከባባድ ስራዎችን ላይክ እንደ ጌሚንግ፣ እንደ ቪዲዮ ኤዲቲንግ እና እንደ ስሪዲ አኒሜሽን ነገሮችን ስትሰሩ ላፕቶፓችሁ በጣም ስለሚግል እነዚህ ማቴሪያሎች ላፕቶፓችሁ እንዲቀዘቅዝና በትክክል ስሙዝሊ ፐርፎርም እንዲያደርግ ያግዛችኋል ማለት ነው። ይህ ስፔሻሊ ጌሚንግ ላፕቶፕ ለምትጠቀሙ ሰዎች ነው። ሌላኛውና ሶስተኛው ማድረግ ያለባችሁ ነገር ላፕቶፓችሁን ሬጉላርሊ ማጽዳት አለባችሁ። ይህን ስላችሁ ምንድን ነው? ላፕቶፑን ለመጠቀም ፓወር ኦን ከማድረጋችሁ በፊት ፒሲውን ማጽዳት አለባችሁ። ምክንያቱም ፒሲያችሁ ላይ አቧራ ሊኖር ስለሚችል፣ ይህ ደግሞ ለፒሲ ውድቀት በቅድሚያ ምክንያት ሊሆን የሚችለው አቧራ ስለሆነ ማለት። ሌላኛውና አራተኛው ላፕቶፓችሁን ስትጠቀሙ ማድረግ ካለባችሁ ነገሮች መካከል ሶፍትዌራችሁና ድራይቨራችሁን አፕዴት ማድረግ ነው። ይህም የላፕቶፓችሁን ፐርፎርማንስ እንዲጨምርና የምትሰሩትን ስራ ስሙዝሊ እንዲሰሩ ያግዛችኋል ማለት ነው። እንዲሁም በተጨማሪም ከተለያዩ ላፕቶፓችሁ ጋር ከሚደርሱ ጥቃቶች ሊከላከልላችሁ ይችላል ማለት ነው። ስለዚህ ላፕቶፓችሁ አፕዴት በሚጠይቃችሁ ጊዜ ችላ በሉት። ሌላኛውና አምስተኛው ማድረግ ያለባችሁ ነገር ምንድነው? ላፕቶፓችሁ ላይ አንቲቫይረሶችን መጫን አለባችሁ። አንቲቫይረሶች በምትጭኑበት ጊዜ የተለያዩ ቫይረሶች ዌብሳይት ብሮዝ ስታደርጉ ወይም ደግሞ ዳውንሎድ በምታደርጉበት ጊዜ የተለያዩ ቫይረሶች ማልዌሮች ወደ እናንተ ሶፍትዌር ወይም ወደ እናንተ ፒሲ ሊገቡ ስለሚችሉ አንቲቫይረሶችን በመጠቀም እነዚህን ቫይረሶች ወደ ላፕቶፓችሁ እንዳይገቡና ላፕቶፓችሁን ለረጅም ጊዜ እንዲቆይ ማድረግ ትችላላችሁ ማለት ነው። ሌላኛውና ስድስተኛው ይሄኛው ለብዙዎቻችሁ ሚስ አንደርስታንዲንግ ይመስለኛል። በላፕቶፓችሁ ሄቪ ታስኮችን በምትሰሩበት ጊዜ እንደ ጌሚንግ፣ እንደ ቪዲዮ ኤዲቲንግ እና ስሪዲ አኒሜሽኖች በምትሰሩበት ጊዜ ላፕቶፓችሁን ቻርጅ ላይ ብታደርጉት ወይም ቻርጀር ሰክታችሁ ብትጠቀሙ ተመራጭ። ምክንያቱም ቻርጅ አድርጋችሁ በተጠቀማችሁት ቁጥር ፐርፎርማንሱ እየጨመረ ነው የሚሄደው። አብዛኞቻችን የምናስበው ምንድነው? ቻርጅ ሰክተን ስንጠቀም የፒሲውን ባትሪ የሚገልብን ነው የሚመስለን፣ ግን በተቃራኒ የፒሲውን ባትሪ ኢምፕሩቭ ያደርግልናል እንጂ ምንም የሚጎዳው ነገር የለም ባትሪው ላይ ማለት ነው። ስለዚህ ቻርጅ ሳናደርግ በምንጠቀምበት ጊዜ ላፕቶፑ ባትሪ ወይም ኢነርጂን ሴቭ ለማድረግ ሲል የፒሲውን ፐርፎርማንስ ስለሚቀንሰው ፒሲያችሁን ቻርጅ አድርጋችሁ ብትጠቀሙ መክራችኋል። ሌላኛውና ሰባተኛው ማድረግ ያለባችሁ ነገር ምንድነው? ላፕቶፓችሁ ውስጥ የሚገኙ ጠቃሚ መረጃዎችን ባካፕ ፋይል ማስቀመጥ አለባችሁ ወይም ባካፕ ማድረግ አለባችሁ። ምንድነው? ሃርድ ዲስክ ላይ ሊሆን ይችላል ወይም ሌላ ሜሞሪ ላይ ሊሆን ይችላል፣ ትራንስፈር ማድረግ አለባችሁ። ምክንያቱም የላፕቶፕ መች ሊበላሽ እንደሚችል ስለማታውቁ በሚበላሽበት ጊዜ ፋይሎቻችሁ ከሚጠፉ ሃርድ ዲስክ ላይ ወይ ደግሞ ክላውድ ላይ ሊሆን ይችላል ብታስቀምጡ ለእናንተ ተመራጭ ነው ማለት። ሌላኛውና ስምንተኛው ማድረግ ያለባችሁ ነገር ምንድነው? ላፕቶፓችሁን በምትጠቀሙበት ጊዜ ከምትጠቀሙት ሶፍትዌር ውጭ ወይም ከምትጠቀሙት አፕሊኬሽን ውጭ የተከፈቱ ሌሎች ዊንዶዎች ካሉ ወይም የማትጠቀሟቸው ከሆነ እነሱን ዊንዶዎች ማጥፋት አለባችሁ። ምክንያቱም እነሱም የሲፒዩአችሁን እንዲሁም የራምን ቦታ እየተጠቀሙ ስለሆነ እነሱን በምታጠፉበት ጊዜ የምትሰሩትን ስራ በትክክል ፐርፎርም እንድታደርጉና ስሙዝሊ እንዲሰራላችሁ ያግዛችኋል ማለት ነው። ሌላኛውና ዘጠነኛው ላፕቶፓችሁ ስትጠቀሙ ማድረግ ካለባችሁ ነገሮች መካከል ላፕቶፓችሁን ቢያንስ በሳምንት 2 ጊዜ ሪስታርት ማድረግ አለባችሁ። አይ ነው ሁላችንም ስራችን ስንጨርስ ሸዳውን አድርገን ነው የምንዘጋው፣ ግን ሸዳውን ከማድረጋችን በፊት ወይም መሀል ላይ ስራ እየሰራን ቢዚ በሚሆንበት ሰዓት ፒሲውን ሪስታርት ስናደርገው ፐርፎርማንሱ ይጨምርልናል ማለት ነው። አስረኛውና የመጨረሻው ላፕቶፓችሁን የምትሸከሙበት ባግ ሴፍ መሆን መቻል አለበት። ምክንያቱም ሴፍ ባጎች ብዙ ጊዜ ላፕቶፓችሁ ከሆነ ነገር ጋር ሊጋጭ ስለሚችል እነዚህ ባጎች ላፕቶፓችሁ ምንም እንዳይሆን ፕሮቴክት ማድረግ ይችላሉ ማለት ነው። እንዲሁም በሌላ በኩል ደግሞ ላፕቶፓችሁን ስትጠቀሙ ማድረግ የሌለባችሁ ነገሮች የመጀመሪያው ምንድነው? ወደ ላፕቶፓችሁ አየር የሚያስገቡ ቬንቶችን ወይም ቀዳዳዎችን አለመድፈን ነው። ይህ ችግር የሚከሰተው ብዙ ጊዜ ምንድነው? ላፕቶፓችን አልጋ ላይ አድርገን ስንጠቀም ወይም ደግሞ ብርድ ልብስ ላይ አስቀምጠን በምንጠቀምበት ጊዜ እነዚህ የላፕቶፓችን ቬንቶች ወይም ቀዳዳዎች ይዘጋሉ። ስለዚህ በዚህ ጊዜ ላፕቶፓችን ይግላል። በመጨረሻም ላፕቶፓችን የምንፈልገውን ስራ ፐርፎርም ሳያደርግ ሊቀር ይችላል። ፐርፎርም አለማድረግ ብቻ አይደለም ይግላል፣ ሊበላሽባችሁም ይችላል። ስለዚህ ብዙ ጊዜ መጀመሪያ ላይ እንደነገርኳችሁ ላፕቶፓችሁን ስትጠቀሙ ፍላት ሰርፌስ ላይ ብትጠቀሙ ተመራጭ ነው። እንደዚህ ብርድ ልብስና አንሶላ ላይ አስቀምጣችሁ ባትጠቀሙ ወይም አልጋ ላይ አስቀምጣችሁ ባትጠቀሙ ተመራጭ። ሁለተኛው ላፕቶፓችን ስንጠቀም ማድረግ የሌለብን ነገር ምንድነው? አብዛኞቻችን
ላፕቶፓችን አጠገብ እንመገባለን። ያ ማለት ደግሞ ምንድነው ላፕቶፓችን በምንጠቀምበት ጊዜ የተለያዩ ስናኮችንና መጠጦችን እንጠቀማለን። ይህ ደግሞ ለላፕቶፓችን ውድቀት ዋነኛው እንደ ምክንያት መጠቀስ የሚችል ነገር ነው። ምክንያቱም ስናኮች በምንጠቀምበት ጊዜ ወይም ምግቦችን በምንበላበት ጊዜ የማናያቸው ጥቃቅን የሆኑ ደስቶች ወይም ተንጠርጣሪዎች ወደ ላፕቶፓችን ኪቦርድ ሊገቡ ስለሚችሉ ላፕቶፓችንን ያበላሹብናል ማለት ነው። ስለዚህ በምንመገብበት ጊዜ ከላፕቶፓችን ብንርቅ የተሻለ። ሌላኛውና ሶስተኛው ማድረግ የሌለብን ነገር ምንድነው ዳይሬክት ሰንላይት ወይም ቀጥታ የፀሐይ ጨረር ከሚያገኝበት ቦታ ላፕቶፓችንን አለማስቀመጥ ነው። ምክንያቱም ይህ ቀጥታ የመጣ ፀሐይ ፒሲያችን እንዲግል ያደርጋል። በዚህም ጊዜ ስክሪናችን እንዲበላሽና ባትሪያችን ዲግሬድ እንዲያደርግ ወይም ባትሪያችን እንዲበላሽ ምክንያት ይሆናል ማለት ነው። ስለዚህ በምንጠቀምበት ጊዜ ኢቭን የጠዋት ፀሐይም ቢሆን ፒሲ ላይ ባያርፍ ተመራጭ ነው። ሌላኛውና አራተኛው ላፕቶፓችን ስንጠቀም የምንሰራው ስህተት ምንድነው ላፕቶፓችንን ከተጠቀምን በኋላ ኪቦርዱ ላይ የሆነ ነገር አስቀምጠን ወረቀቶችን ሊሆን ይችላል። አብዛኛው ጊዜ የማይሆን ምንድነው ወረቀቶችን ያስቀምጣሉ። አሳይመንት እየሰሩ የነበሩትን ሊሆን ይችላል አስቀምጠው ስክሪኑን ይዘጉታል ማለት ነው። ስለዚህ ይሄ ደግሞ ፈጽሞ ለላፕቶፓችን ውድቀት ትልቁ ኬዝ ነው ማለት ነው። ምክንያቱም እነዚህን ወረቀቶች አስቀምጠን በምንዘጋበት ጊዜ ሳናየው እስክሪብቶና ተመሳሳይ ነገሮች ሊቀሩ ስለሚችሉ በምንዘጋበት ጊዜ ስክሪናችንን ይጎዳዋል ማለት ነው። ስለዚህ በተቻለ መልኩ ላፕቶፓችሁን ተጠቅማችሁ ከጨረሳችሁ በኋላ ያሉትን ማቴሪያሎች አነሳስታችሁ ብትዘጉ ተመራጭ። ሌላኛውና አምስተኛው ላፕቶፓችሁን ስትጠቀሙ ማድረግ የሌለባችሁ ነገር ምንድነው ቻርጀራችሁን ወይም የላፕቶፓችሁን ቻርጀር መክተት ወይም ደግሞ ትዊስት ማድረግ ወይም መጠምዘዝ ነው። ይህ የላፕቶፑን ቻርጀር ለብዙ ጊዜ እንዳይቆይና ቶሎ እንዲበላሽ ያደርገዋል። ከዛም በተጨማሪ ላፕቶፓችንን ቻርጀር ፖርት እንዲበላሽ ያደርጋል ማለት ነው። ስለዚህ ለተጨማሪ ወጪ ያዳርገናል። ሌላኛውና በስድስተኛነት የምናገኘው ላፕቶፓችሁን ስትጠቀሙ ማድረግ የሌለባችሁ ነገር ምንድነው ከራሳችሁ ላፕቶፕ ቻርጀር ውጭ የዞን ቻርጀር መጠቀም የለባችሁ። ምክንያቱም ሁሉም ላፕቶፕ ሲሰራ የራሱ የሆነ የሚፈልገው ፓወር አለ። ያንን ፓወር ደግሞ የሚሰጠው የራሱ የሆነ ቻርጀር አለው። ስለዚህ በሰው ቻርጀር ስትቻርጁ ወይም በጓደኞቻችሁ የፒሲ ቻርጀር የእናንተን ፒሲ በምትቻርጁበት ጊዜ ተመሳሳይ የሆነ ፓወር ስለማይኖረው የላፕቶፓችሁን ባትሪ ሊገልባችሁ ይችላል ማለት ነው። ስለዚህ በተቻለ መጠን የራሳችሁን የፒሲ ቻርጀር መጠቀም አለባችሁ። ከተበላሸም አዲስ የራሳችሁን ቻርጀር መግዛት አለባችሁ እንጂ የሰውን ቻርጀር መጠቀም የለባችሁ። በሰባተኛነት ላፕቶፓችን ስንጠቀም ማድረግ ከሌለብን ነገሮች መካከል የላፕቶፓችሁን ስቶሬጅ ወይም የላፕቶፓችሁን ቦታ እስከ 100% አለመሙላት ወይም የላፕቶፓችሁን ስቶሬጅ 100% እስኪሆን ድረስ አለመጠበቅ። ላፕቶፓችን ቢያንስ ከ15 እስከ 20% የሚሆነው ስቶሬጅ ክፍት እንዲሆን ይፈልጋል። ይህም የምንሰራውን ስራ ስሙዝሊ ወይም በፍጥነት እንድንሰራ ስለሚያግዘን ማለት። ስለዚህ በተቻላችሁ መጠን የማያስፈልጉ ፋይሎችን በመደለት የስቶሬጃችሁን ወይም የላፕቶፓችሁን ስቶሬጅ እንዳይሞላ ማድረግ ትችላላችሁ። በስምንተኛነት ደግሞ ላፕቶፓችሁን ስትጠቀሙ ማድረግ የሌለባችሁ ነገር ምንድነው ላፕቶፓችን በምንጠቀምበት ጊዜ በጣም ሊግል ይችላል ወይ ደግሞ የማናውቀው እንግዳ ድምጽ ልንሰማ እንችላለን። ስለዚህ እነዚህ ነገሮች ኢግኖር ማድረግ የለብንም ወይም ደግሞ ችላ ማለት የለብንም። እነዚህ ነገሮች ሲያጋጥሙ ባለሙያ ጋር ወስደን ላፕቶፓችንን ቼክ ማስደረግ አለብን። ሌላኛውና ዘጠነኛው ላፕቶፓችንን ስንጠቀም ማድረግ ከሌለብን ነገሮች መካከል ምንድነው ላፕቶፓችንን ለመጠቀም ካወጣን በኋላ የላፕቶፓችንን ጠርዝ በመያዝ ላፕቶፓችንን መክፈት የለብንም። አንዱን ጠርዝ ብቻ ይዘን በምንከፍትበት ጊዜ ስክሪናችን ሊሰበር ይችላል። እንዲሁም ደግሞ ሂንጆቹ ወይም ላፕቶፕ ስክሪን ከኪቦርዱ ጋር የሚገናኝበት እግሮቹ ሊሰበሩ ስለሚችሉ በተቻላችሁ መጠን እነዚህን ጠርዝ ላይ ይዛችሁ ባከፍቱ ተመራጭ ነው። ስከፍቱ የሚመከረው ነገር ምንድነው ላፕቶፓችሁን መሀል ላይ በአንድ እጃችሁ መሀል ላይ ስክሪኑ ይዛችሁ በአንድ እጃችሁ ደግሞ ኪቦርዱ በመጫን በኩል ሰዓት መክፈት ነው። ሌላኛው አስረኛው እንዲሁም በመጨረሻነት ደግሞ ማየት ያለብን ላፕቶፓችን ተጠቀም ማድረግ የሌለባችሁ ነገር ምንድነው የሚከብዱ እቃዎችን ላፕቶፓችን ላይ አለማስቀመጥ። ለምሳሌ ላፕቶፓችን ተጠቅመን ከጨረስን በኋላ ከዘጋነው በኋላ የፒሲያችንን ቻርጀር ላፕቶፓችን ላይ የምናስቀምጥ ሰዎች አለን። ይህ ደግሞ ፈጽሞ ስህተት ነው። ይህ ላፕቶፓችን ላይ ስክሪኑ ጋር ጉዳት ሊያደርስብን ይችላል። ስለዚህ ስክሪኑ ከጥቅም ውጭ ሊሆን ይችላል ማለት ነው። በተቻላችሁ መጠን ላፕቶፓችሁን ተጠቅማችሁ ከጨረሳችሁ በኋላ ሄቪ ነገሮችን ላዩ ላይ ባታስቀምጡ ተመራጭ። በአጠቃላይ የዛሬው ቪዲዮችን ይህንን ይመስል ነበር። ላፕቶፓችሁን ስትጠቀሙ ማድረግ ያለባችሁና ማድረግ የሌለባችሁ ነገሮችን አንስተን አውርተናል። ስለዚህ እነዚህን 20 ነገሮች ላፕቶፓችሁ ስትጠቀሙ የማይደረጉ ነገሮችን አለማድረግ ነው፣ የሚደረጉትን ደግሞ ማድረግ ነው ያለባችሁ ማለት ነው። ላፕቶፓችሁ ለረጅም ጊዜ እንዲያገለግል ወይም እንዲቆይና በትክክል ፐርፎርም እንዲያደርግ የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ምክንያቱም በዚህ ዩቲዩብ ቻናል ጠቃሚ የቴክኖሎጂና የላፕቶፕ ኢንፎርሜሽኖችን ቲፖችን ለእናንተ የማደርስ ይሆናል። በድጋሚ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። እንዲሁም ይህ ቪዲዮ ለብዙዎች እንዲዳረስና የብዙዎችን ላፕቶፕ ከመበላሸት እንዲያድን ላይክ፣ ሼር በማድረግ ቤተሰብ ይሁኑን። እንዲሁም በዚህ ቪዲዮ ያልጠቀስኩት ያጋጠማችሁ ችግር ካለ ኮሜንት ላይ አስቀምጡልኝ። ሁሉንም አንድ ባንድ መልስላችኋለሁ። እስከ መጨረሻው ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ